شفنا بكركم عينون كفتو يا عندت تعدلا يكسبير انتباب كبرون يستوالا ጂንካ ዩኒቨርሲቲ ነው ማስጎበኛችሁ። ከተመቻችሁ ይሄን ቻናሉን ሰብስክራይብ ማድረጉን ላይክ ማድረጉን እንዳትረሱ። ይሄ እንደምታዩት ምርጥ ውብ የሆነ የጂንካ ዩኒቨርሲቲ ግቢ ነው። እኔ ያለሁበት ቦታ ከተማሪዎች መማሪያ ብሎክ በስተኋላ በስተጀርባ በኩል ነው የሚገኘው። በዚህ ሰዓት ይሄ የሚታዩት ጨረሩ እንትን ያለ ነው። የሚታዩት ይሄ የአይስቲ ህንጻ ነው። የሚታዩት የአይስቲ ህንጻ ነው። አስጎበኛችኋለሁ እያንዳንዱ። ይሄ የሚታዩት ይሄ የመጀመሪያ ወይም የቀድሞ የመመረቂያ አዳራሽ ነው። ይታያችኋል። አሳያችኋለሁ ወደ ውስጥ ገብቼ። የመመረቂያ አዳራሽ ነው። የተሳፈርኩበት ጉዞን ያስጀመረኝ መች እንዲህ በቀላል ከመንገድ ይጥለኝ የድኔ ባንዲራ ከፍሎ አሁን ዝግ ነው። ስለዚህ በመስዋዕቱ ይህን ይመስላል። የመመረቂያ አዳራሽ ነው። የቀድሞ ወይም አሁን አዲሱ እየተሰራልን ነው። አሁን ይህ የቀድሞ መመረቂያ አዳራሽ ነው። ያውና እስቲ ጋይስ ያው የጂንካ ዩኒቨርሲቲ ግቢ ውበቱን ተመልከቱት እስቲ። ይሄን ካያችሁት ሰብስክራይብ ማድረጉ እንዳትረሱ። በጣም ምቹ የሆነ ዩኒቨርሲቲ ነው። አንዳንድ ሙቀት ቢያስቸግርም እንኳን ያው በጣም ይመቻል ነው። የመማሪያ ብሎክ ነው። እስከ ስንተኛ ድረስ ነው? 1 2 3 4 እስከ 4ኛ ድረስ ነው የተሰራው። ይሄ አዲስ እየተሰራ ያለው ህንጻ ነው። እንግዲህ ይሄ የሚታዩት የፕሬዝዳንት ኦፊስ ነው እና ይሄ ፊት ለፊት የሚታዩት ይሄ የመመረቂያ ትልቁ የመመረቂያ አዳራሽ ነው። አሁን አዲስ የተሰራ አዳራሽ እየተሰራ ነው ብዬ ከተማ መመረቂያ አዳራሽ ነው። ይሄ የሚታዩት የእንትን ሆስፒታል ነው። ይህ የሚታዩት መግቢያ ነው። በጣም ያምር ደስ የሚል ዩኒቨርሲቲ ውበቱን ያመላክታል። ያው ኢየሱስ ማለት ጀምረዋለው የነገሬ ስኬት ሳውስ ነው ያለው
ካፌ ነው የሚታዩት። መመገቢያ አዳራሽ ነው።